ካለቀ ተደብቄ የምሰራላችሁን ቪዲዮ እናንተ እንደዋዛ ስክሮል ታደርጋላችሁ። የዚህን የወንድማችንን መልእክት አዳምጡት፣ ይጠቅማችኋል። በተለይ ስደት ልትወጡ ያሰባችሁ ወንድሞቻችን ስሙትና ከዛ ትጠቀሙበታላችሁ። ካለቀ ተደብቄ የምሰራላችሁን ቪዲዮ እናንተ እንደዋዛ ስክሮል ታደርጋላችሁ። ሰላም እንዴት ናችሁ? እዚህ ዱባይ አትንጡ ስትባሉ ትመጣላችሁ። እሺ መምጣቱን መጣችሁ፣ ግን እዚህ ደግሞ ራብ ትሞታላችሁ። ራብ የምትሞቱበት ምክንያት ምንድነው? አንድና አንድ ለሶስት ደላላ ነው የምትሸጡት። በነገራችን ላይ ማለት ነው ተሽጠንም የመጣ ነው እኛም ለሶስት ደላላ። ግን ይሁን እንጂ ለሶስት ደላላም ቢሆን የማትጎዱበት መንገድ አለ። እሱ ምንድነው? ካምፓኒው የላከላችሁ ቪዛ አለ። ካምፓኒው በላከላችሁ ቪዛ መሰረት በዛ ቪዛ ኢቲኤም ካርድ ይሰጣችኋል። ሜዲካል እንደሰጣችሁ ማለት ኢቲኤም ካርድ፣ ሲም ካርድ ይሰጣችኋል። ስለዚህ ያ የደሞዝ መግቢያው ነው። በዛ ላይ ደግሞ ለአንድ ወር ያክል ምንም አይነት ክፍያ የለውም። አንድ ወር አይከፍልም፣ የመጀመሪያውን ወር ማለት ነው። ስለዚህ የዛን ወር ክፍያ ቀለብ ምናምን መገዛጃ ይሰጣችኋል። ያን ቀለብ ደግሞ ከአርባባችሁ የምትቀበሉ ከሆነ በጣም አስቸጋሪ ነው። ምክንያቱም የአርባባ አይሰጣችሁም፣ በሰዓቱ አይሰጣችሁም። በሰዓቱ ሊሰጣችሁ በኋላ ደግሞ ደሞዛችሁ ላይ በጣም ትቸገራላችሁ። እዚህ ሀገር በ40 ቀን ነው ደሞዝ የሚከፈል፣ ወር ከ10 ቀን ማለት ነው። ወር ከ10 ቀን ላይ ደሞዛችሁ ይገባል። ኢቲኤም ካላችሁ። ኢቲኤም ከሌላችሁ ግን አርባቡ እንደገና ሌላ ያልወለዳችሁን አባት መቀለብ መጦር ማለት ነው። በአርባብ እጅ ካላችሁ ማለት ነው። እስከ 3 ወር ደሞዛችሁን ያላዩ ልጆች አሉ። ገብቷችኋል? አረ እንደዚህ አይነት ነገር ላይ በጣም ተጠንቀቁ። የምር ችግር የለውም እያሉ ነው የሚያዋዟችሁ ማለት ነው። ደላላው የኢትዮጵያ ደላላ ስደውልለት ምን 300 ሺህ ብር ካንተ ቀርቶታል እንዴ? አያነሳልህም ስልክ ሙቱ አያነሳልህ። እዚህ ያለውን ማንነቱን አታውቀውም። ካምፓኒ የሚያውቅ ደግሞ ያን አርባብ ነው፣ አንተ እዛ ያመጣህልን አርባብ። ስለዚህ በዛ ነገር ላይ ሲረሱ ቢያንስ እንኳን የሰራችሁበትን እንኳን በዛም ማነሰም በእጃችሁ መግባት አለበት። ለሌላ አካል ዝም ብላችሁ እንዳትለፉ ማለት ነው። እና ደግሞ ትራባላችሁ፣ መራብም የለባችሁ። እዚህ ሀገር ላይ እንኳን ተርባችሁ እንደውም እንዲሁ ነው። እና እንደዛ እንላችሁ ፈልጋለሁ። ይመቻችሁ። ደግሞ ላይክ ሼር አድርጉት። መልእክት ይሄንን ይመስላል። በመጀመሪያ አንድ ነገር ልንገራችሁ። በደላላ የትኛውም ሀገር ስትሄዱ ከደላላ ውጪ ሌላ ኢንፎርሜሽን ከሌላችሁ፣ ሌላ ስለ ስራችሁ ስለምትሄዱበት ሀገር ወይም ደግሞ ስለምትሰሩበት መስሪያ ቤት ማያብራራላችሁ ሰው ከሌለ በጣም ጥንቃቄ አድርጋችሁ ከሀገር ቤት ስትሄዱ ቢሆን ተጨማሪ ስራ እስከምታገኙ ድረስ የሆነ ነገር ቢፈጠርብኝ ብላችሁ አስባችሁ በኪሳችሁ ተጨማሪ ሳንቲም ይዛችሁ ሄዱ። ለምን እንደዚህ እንደምላችሁ ታውቃላችሁ? ደላላ ብቻውን የሆነ ሀገር ሰዎች ሲያዘዋውር ብቻውን አይደለም የሚያዘዋውረው። 2 ደላሎች ወይም ደግሞ 3 ደላሎች ነው የሚሰሩት። ይሄኛው የእናንተን የሚወስዳችሁ ደላላት ምናልባትም ስለ ስራው ምን አይነት ካምፓኒ ይወሰዳችሁ የምን ስራ እንደሆነ የማያውቅበት ደረጃ ነው። ሁለተኛ ወይም ደግሞ የመጨረሻው ሊሆን ይችላል ስለናንተ ስራ የሚያጋጥመው። እኔ ስላጋጠመኝና ስለሆነ ነው ይሄንን ቪዲዮ የምሰራላችሁ። ስለዚህ የትኛውም ሀገር ወይ እህታችሁ ወይ ወንድማችሁ ስለ ስራው ወይ ደግሞ ቤተሰብ እዛ ሀገር ላይ ያለ ሰው ስለ ስራው በደንብ እስካልነገሯችሁ ድረስ በደንብ ጥንቃቄ አድርጋችሁ ስለምትሄዱበት ሀገር ምናልባት እኮ ስራው እንደዚህ ነው ልትባሉ ትችላላችሁ፣ ካምፓኒ ነው ልትባሉ ትችላላችሁ፣ ወይም ድራይቨር ወይም ደግሞ የቤት ስራ ብቻ የፈለገ ነገር ልትባሉ ትችላላችሁ። የሚገጥማችሁና ግን እነሱ የሚሉት ፍጹም ልዩነት አለው። ስለዚህ ስለምትሄዱበት ሀገር በቂ እውቀት ከሌላችሁ በጣም ጥንቃቄ አድርጋችሁ ይሄ ቢደርስብኝስ ብላችሁ አስባችሁበት ሂዱ። እዛ ከሄዳችሁ በኋላ ልክ ወንድማችን እንዳለው መቸገር የሚጠይቃችሁ የለም። ሁሉም የራሱን ኑሮ ነው የሚኖረው። በተለይ ደግሞ አዲስ ስትሆኑ ደግሞ ማንም የሚያስታውሳችሁ የለም። ይሄንን ለማለት ነው። ቪዲዮ ይጠቅማችኋል ብዬ አስባለሁኝ። ሼር አድርጉት። አዳዲስ ለሚመጡ ወንድሞቻችን እጅግ በጣም የሚጠቅማቸው ኢንፎርሜሽን ስለሆነ ነው። ስለወደፊት ደግሞ እኔ እስኪ ስለ ኩዌት በቅርቡ ወንድሜን አጥቻለሁ። ይህ ቪዲዮ እስከዚህ ካያችሁት እስኪ ስለ ወንድሜ አንዳንዴ ደግሞ ቪዲዮ ሰራላችኋለሁኝ። አመሰግናለሁ። መልካም ጊዜ